እግዚአብሔር አባት እንዴ መጀመሪያ ፀጉርሽን ቆርጧል። ለምን መጣሽ? አያገባኝም። መምጣት አልነበረብሽም። ህይወት ልበጠን። ከዛ ጣቶችሽን እንዳለ ቆርጠዋለን። ጥፍርሽን ይሄንን ስሚኝ ቁጭ ከዛ ይኸውልሽ ስሚኝ ይሄ ቅንድቦ ይላል እንዴ ፀጉርሽ ልንቀለው ወይ ምን አረኳችሁ? ኧረ በእግዚአብሔር ለከባት እንዴ ሙሉ ፀጉርሽን አይደል ማከላትሽን ሙሉ ነው ማለት ኧረ እኔ ምን አረኳባት እንዴ ሚላ አንተ እንትን ነው ነው ኧረ ቆይ እኩል ምላስሽ ይቆረጣል፣ እግርሽ ይቆረጥ፣ ፀጉርሽ ይቆረጥ። እዚህ ከተማ ስለመጣሽ ግን ምረጭ ቡታጀራ ከተማ የመጣሽበት ምክንያት እናውቃለን። ምላስሽን እንቁረጠው ወይ ጆሮሽ ወይ ፀጉርሽን መለጠቅ አንዱ ምረጭ ቶሎ ይበናት ሰዓትም ያለበል ዛሬም በአፍንጫሽ ማለት ነው ዋጠጨርስ በቃ በአፍንጫሽ እሱ ምርጥ ሀሳብ በአፍንጫሽ ዋጠጨርስ የቱ ይሸርሻል? ዋውን አንተው ሂድ በአፍንጫሽ ትጋሻለሽ። ዋውን አንተው ዘቀን ሻወር ቤት እዚህ ሻወር ቤት እናጠብሽ እንደዚህ ዘግዘጋ አይዝልኝ። ኧረ እኔ በእናታችሁ ለምን እንደዚህ እንዴት ብዬ ፀጉርሽ ከሚቆርጣሽ ያልሽው ቆይ እንንገራችሁ። እኛ ታውቂናለሽ? አዎ ግሬስ ፋሚሊ ነው። ዳኒን ታውቂናለሽ? በጣም ደስ አለኝ። በጣም ደስ አለኝ። እሺ ቆይ ካልጋው ላይ ለምን አታስወርዳትም? ቆይ አባቴ ቆይ ምን አደረኩኝ? አብርሃም የት ነው ያለው? አብርሃም የት ነው ያለው? ከማን ጋር ነው የመጣሽው? ኧረ እኔ አብርሃም የት እንዳለ እሺ፣ ከማን ጋር ነው የመጣሽው? ብቻዬን ነው የመጣሁት። ብቻሽ ምን የአፍሪካ ዳንስ ትደንሽልናለሽ በስነ ስርዓት ያለበለዚያ ግን ማለት ነው ጥፍርሽን ነው የምቆርጠው። ባህላችን ጉራጌኛ አላማሽን ስላወቅኩ አታዝጊ። በትክክል እኛ የቀለድ ነገር ጨፍሪ። ወይኔ ላስጀምርሽ። እንደዚህ አይደለም። በትክክል አታልምጪ። ምንድነው ባህል የምታበላሽው? አራዳዮች በትምህርት ቤት እኛ ዳይሬክተር ነበር። ስለዚህ አሁን እንደውም የአፍሪካ ዳንስ ጨፍር ጨፍሪ። ጉራጌኛ አሁን ይኸውልሽ እንደ ጉራጌ ነው የምንከስሽ። በቃ አሁን እንደ ግሬስ ሳይሆን እንደ ጉራጌ ጥሩ ባህላችን ታበላሽ። በስነ ስርዓት ጨፍሪ። በትክክል ጨፍሪ። ጽጌ የምሬ ነው። ይኸውልሽ ቶሎ በይ። በደምብ አትጨፈርም። በቃ ይሄ ነው ጭፈራ። እንደዚህ በይሽ። እንደዚህ ጨፍሪ። በትክክል ጽጌ ማርያም ጽጌ